ወንድሜ ሀበሻ የተማረ ይግደለኝ ያለ ለተመረቀ ሰው ወይም ደግሞ ማስተርስ ዶክትሬት ለጫነ ሰው ማለቱ አይደለም። ለተማረ ችግሩን ለሚፈታለት ለዛ ማለት ነው። መመረቅ፣ ቆብ መድፋት፣ ዲግሪ መጨመር፣ ማስተርስ መጨመር መማር ሳይሆን ፊደል መዝለቅ ይባላል። ፊደል የዘለቀው ነው ይባላል በሀበሻኛ አነጋገር። በትክክል ማህበረሰቡን የምትረዳ ሰው ከሆንክ እንደዛ ማለት ነው። መማር ማለት ግን በትክክል ችግር ሲመጣ ለነዛ ችግሮች መፍትሄ መስጠት የሚችል ማህበረሰብ ማምጣት መቻል ነው። መማርማ ታዲያ አባትህ እኮ ካንተ በላይ ተምሯል። 2 ዶሮዎችን ገዝቶ በአንድ ወር በ2 ወር ወይም ደግሞ ከዛ በላይ 10 እና 15 አድርጎ ያስደምመሃል። በየጊዜው ወቅቶችን ቼክ አድርጎ በዚህ ጊዜ ይሄ ሊሆን ይችላል፣ በዚህ ጊዜ ዝናብ ሊመጣ ይችላል፣ በዚህ ጊዜ ደግሞ ድርቅ ሊከሰት ይችላል፣ በዚህ ጊዜ አረም ሊበዛ ይችላል ብሎ ማንም ሳይነግረው እኮ አዝርቱን አብቅሎ አብልቶሃል። የተማረ ሰው ማለት እሱ ነው። ገበሬ ፊደል አልቆጠረም እንጂ ተምሯል በደንብ። ያልተማርነው እኔ እናንተ ነን። እኔ እናንተ ግን ተምረናል በሚል ሰበብ ምንድነው ለማህበረሰቡ ችግር ከመፍጠር ውጪ ምንም ለዚች ሀገር ያደረግነው ነገር የለም። ብዙ ወጣቶች ከአዋቂ ወደ ተራ ሐሜተኛ እየወረድን ነው አሁን። አንዳንድ ሶሻል ሚዲያዎች ላይ ገብታችሁ ስትመለከቷቸው ይሄ ቅንቅና ማህበረሰብ ምናምን ወደሚል አስተያየት መስጠት። ተማሪዎቼ በርቱ፣ ከጎናችሁ ነን። አብዛኛውን ጊዜ አሁን ላይ ጥሩ ነገሮች አሉላችሁ ተማሪዎች። ነገር ግን ብዙ ወደኋላ የሚስቧችሁ ነገሮች አሉ። ነገር ግን በእርግጠኝነት ስትማሩ የምነግራችሁ ነገር ምንድነው? ውጤት ተኮር ብቻ አትሁኑ። 50 ማምጣት፣ 60 ማምጣት፣ 70 ማምጣት፣ 90፣ 80 ማምጣት ሳይሆን ምን ያክል ተገንዝቤዋለሁ፣ ያወቅኩት የተገነዘብኩት ነገር ደግሞ ምን ያክል ለህይወቴ ጥቅም አውሎኛል። ሂሳብ ላይ ሄዳችሁ ኤክስ እና ዋይን ስትፈልጉ ውላችሁ ቤት መታችሁ የሆነ ነገር ማድረግ የማትችሉ ከሆነ ያ ትምህርት ለእናንተ ምንም የጠቀማችሁ ነገር የለም። ለዛ ነው ሂሳብ ምን ጠቀመኝ፣ ኤክስ ምን ጠቀመችኝ በህይወቴ የሚል ማህበረሰብ የመጣው ለዛ ነው። ስለዚህ ያ ሰው ፊደል ቆጠረ፣ ኤክስን ተማረ ማለት አወቀ፣ ህይወቱን አወቀ ማለት አይደለም። ስለዚህ ስንማር ከህይወታችን ጋር ምንድን ነው የሚያገናኘው የሚለውን እያንዳንዱን ነገር እወቁ። ሳታውቁ ግን ባትናገሩ መልካም ነው። እሺ ኤክስ በህይወቴ ለእኔ ምን ጠቀመችኝ ነው ማለት ያለባችሁ ራሳችሁ ስላልገባችሁ እንጂ ለገባው ሰው ምን እንደሚጠቅም ማስረዳት አይጠበቅበትም። የሚጠቀምበት ይጠቀምበታል፣ ያልተጠቀመበት ደግሞ ማጣጣል አይጠበቅበትም። ስላላወቀ ያላወቀው